ሰላም ሰላም ውድና የተከበራችሁ ዩቲዩብ ቤተሰቦች እንዴት ናችሁ? ሁላችሁም እንኳን ሰላም መጣችሁ ብያለሁኝ። ዛሬም እንግዲህ ከሶሻል ሚዲያ ላይ ካገኘሁት ይጠቅማችኋል ብዬ ካሰብኩትኝ ካየኋት ሼር ላድርጋችሁ ብዬ ነው ማለት ነው። እንግዲህ ዛሬ ሼር ላድርጋችሁ የፈለኩት ነገር ምንድነው? ሁላችንም የጊዜና የገንዘብ ነፃነት የራሳችን የሆነ እረፍት ማረፍ እንፈልጋለን አይደለ? እና እንዴት ነው የጊዜና የገንዘብ ነፃነት ማግኘት የምንችለው የሚለው ጥያቄ ይኖረናል አይደል? የጊዜና የገንዘብ ነፃነት ምናምን ይባላል ብዙ ጊዜ ሲባል ሰማለሁና እሱም ብቻ ሳይሆን መስማትም ብቻ ሳይሆን እንዲኖረንም እንፈልጋለን። ያው ለምሳሌ ጊዜና የገንዘብ ነፃነት ቢኖረኝ ደስ ይለኛል፣ ምኞቴ ነው፣ የሁላችንም ምኞት ነው ብዬ አስባለሁ። የጊዜና የገንዘብ ነፃነት እንዴት ማግኘት እችላለሁ የሚለውን ያገኘሁትን ሼር ላድርጋችሁ። ለምሳሌ አንድ ሰው ጊዜና የገንዘብ ነፃነት ለማግኘት በመጀመሪያ እነዚህ ሶስት ነገሮች ሊኖሩት ይገባል። ከነዚህ ከሶስቶቹ አንዱ ባይኖረው ከሶስቱ ሁለቱ ባይኖረው ከሶስቱ አንደኛው ባይኖረው አንዱን ለአንዱ ማድረግ እያደረገ መጠቀም ይችላል ማለት ነው። ለምሳሌ እንዴት ማለት ነው? የመጀመሪያው አንደኛ እውቀት ሊኖረው አንደኛ እውቀት ካለው ነው። ሁለተኛ ደግሞ ጊዜ ይኖረዋል። እነዚህ ሶስት ነገሮች ሊኖሩን ይገባል። ጊዜ፣ እውቀትና ገንዘብ ሊኖሩን ይገባል ማለት ነው። ስለዚህ ለምሳሌ አንድ ሰው የጊዜና የገንዘብ ነፃነት ማግኘት ፈለገ እንበል። ለምሳሌ አሁን ላይ ያ ሰውዬ ምንም አይነት ነገር የለውም እንበልና ምንም ነገር የለኝም ብሎ ቢያስብ፣ አንድ ሰው ምንም ነገር የለኝም ብሎ ቢያስብ ቢያንስ ጊዜ ይኖረዋል አይደለ? ስለዚህ በዛች ጊዜ ምን ማድረግ ይችላል ማለት ነው? እውቀት ከሌለው ገንዘብ ለማምጣት እውቀትን መማር ይችላል ማለት ነው። ስለዚህ ጊዜና እውቀትን በጊዜው እውቀት ማግኘት ይችላል። ሶሻል ሚዲያ ላይ በአሁኑ ሰዓት ስልክ የሌለው ሰው የለም አይደለ? በስልኩ ተጠቅሞ እውቀት ማግኘት ይችላል። ስለዚህ በጊዜው ተጠቅሞ እውቀት ሲያገኝ ደግሞ እውቀትና ጊዜ ምን ያመጣለታል? ገንዘብ ያመጣለታል ማለት ነው። እንግዲህ እውቀት አለኝ ገንዘብ ነው የሌለኝ የሚል ሰው ደግሞ ካለ እውቀቱንና ጊዜውን ተጠቅሞ ገንዘብ ማምጣት ይችላል ማለት ነው። እንደገና ደግሞ ማንም ሰው በአሁኑ ሰዓት ጊዜ የለኝም ብሎ ቢያስብ፣ ለምሳሌ አንድ ሰው 24 ሰዓት ተሰጥቶታል ለሁላችንም አይደለ? 24 ሰዓት ውስጥ 8ቱን ሰዓት ቢተኛ 8 ሰዓት ቢሰራ 8 ሰዓት ትርፍ አለ ማለት ነው። ስለዚህ በዛ በ8 ሰዓት ውስጥ ማንኛውም ሰው ጊዜ አለው፣ ትርፍ ሰዓት 8 ሰዓት አለው። ሌላውን ለሌላ ነገር ቢጠቀምበት ቢያንስ 6 ሰዓት 4 ሰዓት ትርፍ ሰዓት ይኖረዋል። ያንን ሰዓት ግን ሶሻል ሚዲያ ላይ አላግባብ ቦታ ላይ ከሚያሳልፈውና ያንን ጊዜውን ከሚያባክነው እውቀት መቅሰም ይችላል ማለት ነው። ስለዚህ ጊዜ የለኝም ማለት ስለማይቻል ጊዜን እውቀት ለመጠቀም ይችላል። ሌላ ደግሞ እውቀት ካለው ጊዜና ገንዘቡን ተጠቅሞ ያንን እውቀቱን ማምጣት ይችላል ማለት ነው። እንዲሁም ደግሞ እነዚህ ሶስት ነገሮች ግን በጣም ወሳኝ ነገሮች ስለሆኑ ነው። ስለዚህ አንዱን ለአንዱ ማድረግ ይችላል። ለምሳሌ አንድ ሰው ገንዘብ ባይኖረው እውቀትና በጊዜው እውቀትን መሰብሰብ ይችላል ማለት ነው። እውቀት ከሌለው ደግሞ በጊዜው ተጠቅሞ በገንዘቡ እውቀትን መግዛት ይችላል። በሶሻል ሚዲያ ላይ ምንም አይነት ገንዘብ ሳይወጣ ማውጣት ይችላል። ግን ደግሞ በደንብ እንትን ማለት ፈልጋለሁ ካለ በጊዜውና በገንዘቡ ተጠቅሞ እውቀትን መግዛት ይችላል ማለት ነው። እውቀትን ተምሮ ሲያበቃ ነው። ምንም አይነት ነገር ያው እውቀት ያስፈልገዋል አይደለ? ስለዚህ ያለ እውቀት መስራት አይቻልም እና በምንሰራው ስራ ላይ እውቀት ሲኖረን እርግጠኛ ስንሆን ያንን ነገር የማድረጋችን እንትን ያስፈልጋል። ስለዚህ እነዚህ የጊዜና የገንዘብ ነፃነት አንድ ሰው ማግኘት ከፈለገ እነዚህን ሶስቶቹን ነገሮች በስርዓት መጠቀም አለባት ማለት ነው። አንደኛ ጊዜ ነው፣ ሁለተኛ እውቀታችንን፣ ሶስተኛ ገንዘብ ያስፈልገናል ማለት ነው። ስለዚህ እነዚህን ሶስቱን ነገሮች በአግባብና በሚገባ ከተጠቀምናቸው የምንፈልገውን ውጤት ማምጣት እንችላለን ማለት ነው። እንግዲህ ውድ ቤተሰቦቼ በእርግጠኝነት አጭር ቪዲዮ ናት፣ ትጠቅማችኋለች ብዬ ስላሰብኩ ነው ሼር ላደርጋችሁ የፈለኩት። አንዳንድ ጊዜ የለንም እያልን ሶሻል ሚዲያ ላይ የምናባክናቸው ነገሮች አሉ ማለት ጊዜ የለንም እንላለን፣ ግን ሶሻል ሚዲያ ላይ ስክሮል ስናደርግ እንውላለን። ከዛ ደግሞ አንዳንድ ሰው እውቀት እያለው እኔ ሶሻል ሚዲያ ላይ ወጥቼ ያለ ምንም እያለ ያንን እውቀቱን ይዞ ይቀመጣል ማለት ነው። ስለዚህ አንድ ሰው ስልክ ካለው እውቀት ካለው በፈለገው ሶሻል ሚዲያ ላይ ገንዘብ ማግኘት ይችላል፣ የፈለገውን ነገር መስራት ይችላል። ስለዚህ እነዚህን ጊዜን፣ እውቀትን፣ ገንዘብን በስርዓት ልናዳብራቸው ልንሰበስባቸው ይገባል ማለት ነው። እነዚህን ሶስቶችን ነገሮች በመጠቀም የጊዜና የገንዘብ ነፃነትን ማምጣት ይቻላል ማለት ነው። ውድ ቤተሰቦቼ በእርግጠኝነት ይጠቅማችኋል ብዬ አስቤ ነው
እንደሚጠቅማችሁ አምናለሁ ማለት ነው። ውድና የተከበራችሁ የዩቲዩብ ቤተሰቦች እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ከወደዳችሁት ይህንን ሀሳብ ከመረጣችሁት ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ስለነበረን ጊዜ እስከ መጨረሻው ጊዜ አብራችሁ ስለነበራችሁ በጣም ነው የማመሰግነው። መልካም ጊዜ ይሁንላችሁ። ቴንክ ዩ ሶ ማች። በቀጣይ ቪዲዮ እንገናኛለን።